ምናልባትም የለመንኩበት የደከምኩበት የሄርሜላን ጉዳይ ልካስ ይሆናል አይታወቅም። እኔ ከዛ ስሜት ውስጥ እንደዚህ ማየቴ እኔ በጣም ነው ደስ ያለኝ። ምክንያቱም አንተ ያኔ ውጣ ይቅርብ እሱ አትሆንም ስንል አልሰማልከን እና እስኪ አንዴ በጆሮ እስኪ ሄርሜላ ትቅርብ ፈልግ ብዬ ነበር። ያስታውቅ የለም ወይ ጎጃም የመሆኑ ያስታውቅ የለም ወይ ጎጃም የመሆኑ አሁን የውበት ምን ያጠያይቃል አሁን የግርማን ምን ያጠያይቃል ያስታውቅ የለም ወይ ጎጃም የመሆኑ ያስታውቅ የለም ወይ ጎጃም የመሆኑ አሁን የውበት ምን ያጠያይቃል አሁን የግርማን ምን ያጠያይቃል። በተባባለው መሰረት አሁን ፏፏ ልንል ነው። ከማጋር ነኝ ይታወቃል። ስምሽ ደግሞ ያውልሽ ዛኛው ላይ ነገርሻቸው አይመስለኝም። በደንብ አድርገሽ ስምሽ ንገሪያቸው እና ደግሞ ሰርፕራይዝ ነው ብዬ ስላሰብኩኝ እንትንም የነበርሽበትም ከተማ እንደዚህ ደግሞ ውብ አድርጎ አሳምሮ ከኔ ለይቶ ረጅም ጊዜ ያሳመርና ያሳደጋት የትኛው አየር ይሁን እስቲ እኛ ምን ወቀው እኔም ብሄር ምናልባት ካማረብኝ ብዬ ነው እና ኮፈርኩም ብዬ ነውና እሷ ሲትንገረኝ ይሄ ሚስጥር መስማት ስለምፈልግ ካንቺ መጀመሪያ ሰላም ባያችሁ። ሰላም ፋሚሊ እንዴት ናችሁ? እንዴት ናችሁ? ደህና ናችሁ ወይ? ፈራሻቸው? ኧረ እኔ አልፈራቸው። እሺ ያ ሰላም ብላችኋለች። አጠር መጠን ሌላ ቀን ግን ታስተካክያለሽ። እሺ እሺ ሰላማችኋለሁ። ይኸውልሽ እሺ መናገር የምትፈልጊ ደግሞ ከየት እንደመጣሽ ንገሪያቸው እስቲ። ከየት ነው የመጣሁት? አንተ ራስህ ንገራቸው። እንዴ ሰርፕራይዝ ነው ብዬ ካፏ ትሰማላችሁ ብዬ እሷ መናገር እንዴት ያቅታታል? እንደ ተባበራ ሀገሩ ካንተ ስሙ ከዲ ሀገሩ ቆንጆ ሀገር ነው መርጠልሽ። ስሙ ንገሪያቸው እስቲ። ስሜ ሳሮን። ኦኬ ሳሪና። ኧረ ተይ ቤተሰብ ቆንጆ ስም ነው ያላት ሳሮን ነው ስሟ። ነግሬያችኋለሁ። እዛኛው ላይ ደግሞ የልጅነት ብያችኋለሁ። የልጅነት ካለ ቃቃ ባልም ነበርኩ ማለት ነውና እሱ ላስታውሳችሁ ብዬ ነው። ሚስትክ ነበርኩ የቃቃ አሁን ነግሬሻለሁ። ቅድም ተናግሬያለሁ። የቃቃ ነው። እሺ ያው ሚስትክ ነኝ። የድሮ ነው አሁን አይደለም። በቃ እኔ ድሮም በቃ አረ እንደዚህ እንቅልፍ በነገራችን ላይ እንደዚህ ፕራንክ ትወዳለች ነው። እሺ አትፍረዱበት። እንደዚህ አትነካከሽ። ቤተሰቦቼ አዲስ አበባ ነበረች ለረጅም ጊዜና ወደዚህ የመጣችው ሰሜ ከኔ ሀገሩ የነበርኩበት ቦታ ካንተ ስላለች ነው እያወራ ያለሁት። አዲስ አበባ ነበረች። ይገርባል ግን እንደዚህ የሚመች አይነት ኮንዲሽን ካለው እናስተናግዳለን። ኦኬ መሄድ ያለብኝ አይመስላችሁም? ቤተሰቦች ግሬያችኋለሁ። ትቀበኛለሽ አይደለ? እናንተ ገመጣ ቀበልካለሁ። ሐሳቤም ደግሞ ይዤክ እንዴት ነው? ኧረ ተይ ቤተሰብ ልወሰድ ነው ማለት ነው። አሁን በቃ እኔ እንጃ ራሴን መጠበቅ ያለብኝ ይመስለኛል። ይዘሽል ትይጂ ይዤ እሄዳለሁ። ኧረ ዝም በይ ተይ፣ አንቺ ልጅ አትነካኪኝ ተይ። እና ቤተሰቦቼ ደግሞ ይኸውልሽ ቀደም መጀመሪያ ላይ እኔና እሷ ስንገናኝ በቃ ከተማው ማየት ፈልጋለሁ መዝናናት ፈልጋለሁ ስትል ከልቤ የማይጠፋ አንድ ጓደኛ አለኝ በነገርሽ ላይ እሱን ላስተዋውቅሽም በዛ ላይ ደግሞ እሱ አስተዋውቄሽ ምን አሰብኩ መሰለሽ እንደኔ የምወደው ልጅ ነውና ስሜቴን አንደርስታንድ ማድረግ የሚችል ልጅ ነው። ከዛ በኋላ ያን ልጅ ጠርቼዋለሁ፣ ደውዬለታለሁ። ስሙ ደግሞ ማመሰለሽ ሄኖክ የሚባል የሆነ ቆንጆዬ ልጅ ጥር ምጥን ያለ ግርግር የማያበዛ ክሽን ያለ ማለት ነውና እሱን ቀጥሬዋለሁ። ከዛ ደግሞ አብሮን ከተማ ኢንጆይ ያደርጋል። አይደብርሽም አይደል? ሰው ስለጠራው አረ ችግር የለውም። ግን ታንላለን ና ፏንላለን። ክለብ ብቻ ነው መንገባት ያለው። እሱ አራም ነው ሰው አይገባም። ስሚ በመጀመሪያ ግን እሱ እስኪመጣ ድረስ አንድ ማወቅ ፈልገው ነገር አለ። ግን እስካሁን ስትቆይ ከገጠሙሽ ገጠመኞች እስቲ አንድ አንሺ። ሰዎች እኮ ዝም አይሉም። እንደው የወደደ የለም ወይ ያፈቀረ ያ ሴት አይደለሽ? ስሚ ደግሞ እኔ ምንም አልልም። እሺ አልቆጣም። እኔ እንደነገርኩሽ ትነግሪኛለሽ። እሺ ንገሪኛ። ያንተውማ ሆን ብለክ እኮ እኔ ለማበሳጨት የሆነ ንግግር ነው እንጂ ያው ኧረ ለማበሳጨት አይደለም። ያውቃሉ። ስሚኝ አሁን እንድትሰሚ የምፈልገው ምን ታውቂያለሽ? አሁን ግልጽ እንድትሰሚ እሺ ምን ጠብሰሽ ነበረ? እሺ እሱ ሚስጥር ለነስሞ አይ ጠበሳለሁ እንጂ አልጠብስም። ይሄ ግልጽ ነው። አይ ከጠበስሽ ንገሪኝ። አልጠበስኩም። ተጠብሻለሁ። ኖርማል አማርኛ ማን የጠበሰ? አይ ምን ተፈጠረ? እስቲ ምን አይነት ነበረ ማለቴ ምን አይነት ነገሮች ገጥሞሽ ነበረ? ከገጠሙሽ ውስጥ ምናልባት የምታስታውሽ ወይ ደግሞ ቤስት የምትይው ፓርት ካለ ንገሪኝ። ከሁለቱ ዛኔ ቤስቴ የበፊቱ እንጂ አሁን አይደለም። በፊት ማለት ነበረሽ? በፊት
ኦኬ ልጅነትሽ ላይ ልጅነቴ ነው። ኧረ ተይ። አይ ግን አይደለም ንገሪኛት። አሁን ለምን ሴት ልጅ እንደ ፍቅር ደረጃ ነበረ፣ ግን ደግሞ ያው ንገሪኝ። አሁን የገጠመሽን ነገር እንድትነግሪኝ ፈልገው። ከዛ በኋላ ማለት አጠረጠር አድርጊውና ትሎ ንገሪኝ። መልሽ ለመሰለሽ እሱ ይመጣብናል ለማውራት ፍሬ ነው ብዬ ነው። እሱ ደግሞ እንግዲህ አይደለ ያስተዋውቅሽ። ከዛ ከተማ ካየን በኋላ ነው መግባባት የምንችለው። እስከዛ ባለው ደግሞ እንደዛ የምታደርጊው ማለት ነው። አይ ነበረ፣ ግን ያው ምን ተፈጠረ ማለት እስኪ ንገሪኝ። ለኔ የምትደብቂኝ ነገር አለ? መግባባት የሚባለው ነገር አልተግባብ። ኦኬ ማለት ያንቺ አፍቅረሽው ነበር? ብዙም አላፈቀርኩትም። ኦኬ አይ ለምን አላፈቀርሽም? እስኪ አሁን ለምን ልብሽ አልሰጠሽውም? እንጃ ያው ንገሪኝ። ለምን ምስኪው ንገሪኝ። አይ እንጃ ለምን አላፈቀርሽው ማለት አሁን ፍቅር ከነበረ ለምን እሱን ልትወጂው አልቻልሽም ነው እያልኩሽ ያለሁት። ያይ ጊዜያዊ ፍቅር ነበር፣ የአይን ፍቅር ነበር። እይ ሳይትለፍ ይዞሽ ነበር ከሱ ጋር? አዎ አትዋሽ። ከዛ ተወኝ ብዙ አልቆየማ። አልቆየም። ለምንድን ነው እንደው ምን አመጣልሽ? እዛኔ እሱ አልወደደሽም ነበር ካንቺ በፊት? እሱም ወዶኛል እኮ ግን ያው ፍላጎት የሚባል ነገር ደግሞ የራስ ነው እንጂ ያው እኮ በቃ በተወጂው ይሄኔ አላገኘሽም ፈትለክ እንዴ? በቃ ኧረ ተይ ምን ለምትጨማለቀው እንጂ ግን አይ ግን የምር የገጠመሽ ነው ወይስ እኔ ልታበሳጭኝ ፈልገሽ ነው? እንደፈለክ መያዝ ትችላለህ እንዴ አቦ ሴቶች አረ ወገንታት ምን እያልሽኝ ነው? ቆይ አሁን ከየትኛው ጋር ላድርግ? አሁን ትክክለኛ ነገር ትነግሪኛለሽ ስልሽ ስታሽኝ፣ ትክክለኛ ነገር ነግርሻለሁ ስትይኝ ስታሽኝ፣ የትኛው ይሻላል? እነግርካለሁ ሁሉም ነገር ደግሞ ስቴፕ ባይ ስቴፕ። ቤተሰብ ኒንጃ አላቅም ሚስጥር እያደረገችው ምን እያለች እንደሆነ ታውቃላችሁ? ዛሬ በዛሬ ወሬ ዝርግፍ አይደረግም። እና ደግሞ እሱ አንድ ያልተረዳችው ነገር እስቲ ሰዓቱን ሊየው ወንድሜ ቀጥሬዋለሁ። እስቲ አብረን ነው እንትን የምንለው ኦልሞስት ሰዓቱ ከቀጠርኩት ሰዓት ጋር እኩል ይመጣል። እየመጣ ይመስለኛል የሚደርስበት ሰዓት ነው ፊክስድ የሆነ ያቺ ሰዓቷ ትክክለኛ ሰዓቷ ነው እንትን ያልኩት ያዩ ያለሁት። እስቲ ከመጣ በቀያስ በኩል እኔ እስቲ ወደዛ ካለ እሺ ቤተሰቦቼ በቃሉ መሰረት ሳይመጣ አይቀርም እያየሁት ነው። እስቲ እጅ ሻንሽለት ዝም ብዬ እኔ ልደበቀውና አንቺ እጅ ሻንሽለት ከመጣ ማለት ነው። እኔ ኪት ያቀኛል። ኧረ ዝም ብዬ እኔ ልደበቀው እኔ እደበቀዋለሁ እጅ ሻንሽለት ከዛ ይመጣል ማለት ነው። እሺ ኧረ ደብቂኝ በእናትሽ አንቺ ምን ሆነሽ ነው? ኧረ ተው እኔ እንዴት ነህ? ሰላም ደህና ነህ? አለ ሰላም ትልቅ እንግዳ ይዤ ነው የመጣው። ሰላም ሰላም ሳሩን እባላለሁ። ኦኬ ሄኒ እንዴት ነህ? እንግዳ ኬት ነው ዛሬ ቀይ እንግዳ ሰው ጥቁር እንግዳ ይዞ ይመጣል። እኔ ቀይ እንግዳ ነው ይዤ የመጣው። ደግሞ ካሜራ ይዘህ ምናምን እኔ በቃ ሰርፕራይዝ ነው። እቺ ልጅ አለ የድሮ የቃቃ ሚስቱ ነበርኩ። እንግዲህ እሷ ፈረም ይወል ሽሙን እግዚአብሔር ያቺ የሆነ ጊዜ የምትነግረኝ ሴት ማለት ነው። ያ ማርያም አንተ ግን ምን ወረኛ ነክረናል። በቃ ነገርኩት። ቃቃ ሚስት ነበር ማለት ደስ የሚል ፓርት ስለነበረ እውነት ለመናገር ልንገርሽ እንዳንቺ የሚያስደስተኝ ሰው ስላልነበር ነገር ያለው እኔ ታስታውሳለህ? ብዙ ነገር ነግሬሃለሁ። ነግረኛል፣ ግን እንደዚህ ነው ጠብቄ ምናምን አልነበረም። ስሚ ጓደኛዬ ያልኩሽ እንዴት አየሽው? እንዳው ነገር እንትን አዘጋጅተን ነበር። አንተ ደግሞ ምን ነው? አይ ባይሆን ስትመጣ እንኳን ለምን አልነገርከኝም? ሄዲ ሰርፕራይዝ። በነገራችን ላይ እንደመጣች አንተ ጋር ነው የደወልኩት መጀመሪያ ዝም ብዬ አይ መስኪን አይደለም ከተማው አብረና ሳይናለችኝ ፏፏ እንላለን። ከዛ ደግሞ ያለብኝም ነግርህ አንተ ስለነበረ ማለት ብዙ ነገሮችን ስጋፈጥ ከጎን ሆነ ስለምታበረታኝ አንተ ስለነበርክ እኔ አንተን አልደብቀም ብዬ ስላሰብኩ ነው። እና ደግሞ ይኸውልህ ከዚህ በኋላ መትሄድ አይመስለኝም እንደው እግሯንም ይዘን ቢሆን ኧረ አሪፍ ነው። እና እስኪ አንዴ በጆርክ እስቲ ሄርሜላ ትቅርብ ነገር ፈልግ ብዬ ነበር። ኧረ ቤተሰብ ወደኔ አንተ ደግሞ ወደኔ ያስታላል አይደለም እኔ እና እሱ የምናውቀው ጉዳይ ነውና ቤተሰቦቼ ያው እኔ የምታውቁት አንድ የምታውቅበት ኬዝ አለ ነግሬሻለሁ፣ እሱም ነግሬዋለሁ። ምናልባት ያኔ ማስተካከል እድሉ ካገኘው በጣም የሚገርም ነው የሚሆነው እና ደስ ብሎኛል ስላገኘው። ሄኔ ወይ እንዴት አያሳሪ ማለት እሷ ነች? እኔ እንደጠበቅኳት አይደለም ግን እንዴት እንደጠበቅኳት አይ ማለት የዛኔ ስትነግረኝ ሳስበው የሆነች ያላደገች ነገር ምናምን ነገር አላ በቃ ህፃን ሆና የሆነ ስትገርፋት ምናምን ነገር ነበር የምትነግረኝ። ልጅነቷን ነው ታዲያ ማስታወስ። ሌላ ምን ልለው ይችላል? ሴቶች ባይዘው እንደበቆሎ ናቸው ይባላል። ምን እያለች ነው? ሰንጆች ዘገያችሁ? አይ እንደዛ ያርኩኝ አይደለም። እንደዛ ሆኖ አሁን በደንብ ግልጽ እንዲሆንላችሁ ፈልገው በደንብ ተግባቡ። አትተራረቡ ደግሞ ገና ከመገናኘታችሁ እሺ ያላችሁ ምን ማለት ነው?
አራቱን ብቻ ተግባቡልኝ። ስማ መዝናናት ፈልጋለሁ፣ ፏ ማለት ፈልጋለሁ፣ ኢንጆይ ማድረግ ፈልጋለሁ አለችኝ። ቀጥታ አንተ ደውል። የሚገርምህ ተገናኘን፣ ልብስ አልቀየረም፣ ቀጥታ ነው ወደዚህ የመጣ ነው። ኧረ በኢየሱስ ደግሞ የሆነ ቪዲዮ ለቃችሁ አይቻችሁ ነበር። ከዛ ቪዲዮ ለቀቅ ነው። ከዛ አንተ ጋር መጣን። ሁለተኛ ምን መሰለህ፣ ከዛን ካየሃት እዛ ልክ ሰርፕራይዝ ላደርግህ ነበረ። ማኔን ሰርፕራይዝ ትላለህ ደግሞ ቪዲዮን ባይገዛ እጄ ይበላኛል። ሚዲያ ላይ ደግሞ እጄ ይበላኛል። ተቸገርኩኝ በእናትህ። አሁን ለምን እንዲህ እንሰራ አይደል? ስሚ አሰባይሹ ይሰረኝ ስማ ከዚህ በኋላ ጋርድ አለኝ። እሺ ልብ ሙሉ ጋርድ አለኝ። ስማ ጋርድ አለኝ። እዚች ጋር እንጂ ጋርድ አለ ጋርድ አለ። ያው እንዴት ነው አሁን ከጥላት የምትከላከለኝ እንዴት እንደሆነ ተሳየ። እዛ ከሜዳችን በፊት ትንሽ ልፎክርብ ብዬ ነው። አሁን ከዚህ በኋላ አልሰማህም። እሺ ብቻ ምንም አልቻልኩም። ምንም አታመጣም። አልሰማህም። ምንም ራበኪስ እንዳትሆንበት። እሺ ግን ያው አለን አለ። ኦኬ አንቺ ከኔ ጋር አለሽም አለው ከዚህ በኋላ አለን ከዚህ በኋላ እናበሽቀዋል። አይበርደኝም አለ ሸሚዝ ልስጥ ያዝ ይወላችሁ ቤተሰቦቼ። አሁን ብንዝናናስ ማለት ይሄን አሁን ሄደን ኢንጆይ አድርገን ፏፏ ምን እና ደግሞ የበለጠ ደግሞ በደንብ እንተዋወቅ ይመስለኛል። ቁጭ ብሎ ሰው ዲስከስ ካደረገ የበለጠ ይታወቃል አይደለ? እና የነገርኩ ጓደኛዬ በቃ ደስ ብሎኛል። እና ደግሞ በዚህ ማለት አንተ የምታውቀው እሷ የምታውቀው እየነገርኳት ነበረ። ምናልባትም የለመንኩበት የደከምኩበት የሄርሜላን ጉዳይ ልካስ ሲሆን አይታወቅም መስከረ እኔ ከዛ ስሜት ውስጥ ወጥተህ እንደዚህ ማየቴ እኔ በጣም ነው ደስ ያለኝ። ምክንያቱም አንተ ያኔ ውጣ ይቅርብ እሷ አትሆንም ስንል አልሰማልከን። እውነት ነው በነገራችን ላይ ሄርሜላ ምናምን የምትሆን ነገር ሌላ ጊዜ አልገባኝም ምን አይነት ጨዋታ እንደጀመራችሁ ቤት ቢሰራበት አይገባኝም። ግን ሌላ ጊዜ ይሻላል። ቤተሰቦች እኔ ስለ ትክክለኛ ፍቅር እየወራው እሱ እና እሷ ግን አሁን የያዙ ጨዋታ በቃ ይለያል። እና እንደዛ ነው ማለት ያ ነገር አሁን ልንካስ ነው። እንደዛ ያለቀስንበት የተጎዳንበት የተደበደብንበት እጃችንም የተጎዳበት ጉዳይ ፈጣሪ ብሎ ልንካስ ነው ዛሬ የመጣ ነው። እሱ ምን ይሳነዋል ከኔ ማለት ምን ተሰማ? እኔ ደስ ብሎኛል። አሁን እንደዚህ ስሜት እየተሰማኝ ነው። በቃ ማንም ምንም አያመጣም። በቃ አሁን ደስ ብሎኛል። ጋርድ ይቀጠር ካስመሰልከው እኮ እንዴ ምናምን እኔ ያለው መሰለ እንዴ ከኋላ አይን ያለው ከኋላ አሁን ሁለት የምወዳቸው ሰዎች አሉ። አንተ ታግዘኛለህ፣ አንተ ታግዘኛለህ። ለወደፊት ደግሞ እናሸንፋለን። እዛው በቃ ቀደም ጊዜ ምንድነው ያላችሁ? ምን ብለናል? ቆይ ይሄ ተናደደ ደግሞ እሱ። እኔ ተናድጄ አይደለም። ስማ አትቅና። እኔም እኮ እወዳለሁ ጓደኛዬ ነው። እሷ ስለመጣች ደግሞ ይኸውልህ እሷ ስለመጣች እሷ ጋር ምናምን ጊዜ እያሳለፍኩ አላስደብረህም። ኧረ እዛው በመጣችበት ነው የምመልሰው። እንዴ ስሚ ግዴታ ነው። ኦኬ ማለት ግዴታ ከሱ ጊዜ አትገናኙ። ኦኬ አንቺ ጋር ነው። እሺ 3 ከዛ በኋላ ደግሞ ሲቀጥል ረዘም ያለና ሰፋ ያለ ጊዜ ከኔ ጋር ነው የሚያሳልፈው። ስራ አለበት። ስራው ከኔ ጋር ይሆናል። ስራው ከኔ ጋር ነው። ግዴታ ሰርቶ ደግሞ ክፍያ ማግኘት አለበት። ኦኬ አሁን በዚህ ማን ይጣላም? እሺ እና አሁን ይኸውላችሁ በባዶ አደረግን አይደል? ይሄን ኧረ እኔን ምን ታደርቀኛለህ? እሷን አደረግካት እንጂ ገና ሳይሆን እንደዚህ ያደረቀች ስትቀጥይ ደግሞ አስብ ከኔ ጋር ብትስማሚ ይሻልሻል። ይኸውልህ ባትንቆቆር አሪፍ ነው። በነገራችን ላይ እኔ በሌለው ቀን ፏፏው ምናምን በቃ ሌላ ታሪክ ውስጥ ነው የሚያስገባሽ። ተግባባን? ተስፋ አደርጋለሁ። ለምን እዛ አንሄድም? የበቀደመው ቦታ አንተ ለምን አልኩት? ውይኔ እቺ ልጅ ወዳም ነች። እሺ ምን ቢደረግ ይሻላል? በነገራችን ላይ ብትሳካ አሪፍ ነው። ነገሮች አስተካክል። መብላት ግዴታ አልበላችም እስካሁን አልበላችም። በነገራችን ላይ እዚህ ከመጣች አልበላችም። ይዣት በደረቅ ነው። አንተ ሳላገኝ አልበላም። ችግሯን ተቃርነ አንተ በሌለበት ሸው ልጋብዛት። እሺ ፌር ነው። ምን ችግር አለው? እኔ አንተን እየጠበቅኩ ነው። ከመንገድ መታ ካልጋበዝጋት አንተ ማለት ምን ላድርግ? አንተ ነህ እኮ አሁን አንተን እንትን ማድረግ ያለብህ ብዬ ከኔ እንደውም አንተ ብዙ ነገሮች ታስታውሳለህ። ብዙ ነገሮች ስለምታስታውስ አንተ ጥሩ ቦታ ብለኝ እያስታውስኩ እንዳልኩህ እንዳልሰማ እሱ ኖርማል ነው። እኔ እንደማቅቁ ታውቃለህ። እሱ አውቃለሁ። እኔም እንደማቅ አውቃለሁ። በቃ እሺ ሊዳውን እዛ የት ያልከኝ የሰሞኑ ቤት ልጅ ተርበናል። አሁን ፏፏ እንበል። እንገናኛለን። ቤተሰቦች እንወዳችኋለን።